አራት አይነት የኮንሲለር ጥቅሞችን ዋናዎቹን እንዘረዝራለን። ሰላም እንዴት ናችሁ? እቺ ቆንጆ ከስተምራችን ሲምፕል ሉክ ሜካፕ እየሰራን ለጀማሪዎች እንዲረዳቸው ስለ ኮንሲለር እናወራለን ማለት ነው። አንደኛ እንደ አይሻዶ ቤዝ እንጠቀመዋለን። ያ ማለት አይሻዶዋችን በደንብ ላስት እንዲያረግና የምንጠቀመው አይሻዶ ከለር ኤግዛክት ከለሩን እንዲያወጣ ወይም እንዲያጎላ ያደርገዋል። ሁለተኛ ፊታችንን ኮንቱር ለማድረግ ከፊታችን 2 ወይም 3 ስቴፕ ጠቆር ያለ ኮንሲለር ተጠቅመን ፊታችንን ከፋውንዴሽን በኋላ ኮንቱር በማድረግ ጥሩ ደብዝና ዴፊኒሽን ማግኘት እንችላለን። ሶስተኛ አይናችን ስር ያለው ዳርክ ሰርክል ከቨር ለማድረግ እንዲሁም በብጉር በፀሐይ በተለያየ ምክንያት የመጣውን ፊታችን ላይ የሚገኘው ጥቋቁር ነጠብጣብና ዲስከለሬሽን ከቨር ለማድረግ እንጠቀምበታለን። አራተኛ ላይተር ኮንሲለር ሼድ ተጠቅመን የፊታችን ቅርጽ በደንብ ኮንቱርና ሼፕ ማድረግ እንችላለን። ለምሳሌ የግንባራችን ሴንተር ቦታ ባላንስ ለማድረግ፣ አፍንጫችን ላይ ጥሩ ስትራክቸር ክሬት ለማድረግ እንዲሁም አይብሮአችን ሊፍት ለማድረግ እንጠቀምበታለን። እነዚህንና የተለያዩ ቢዩቲ ቲፕስ ለማግኘት ይህንን ፔጅ ላይክ እና ፎሎ ማድረግ እንዳትረሱ። ባይ